አንተ ምንድነው አንተ ምሽር ምናምን ትላለህ? ከፈለክ እንትን ምንድነው ብሬን ሰጣመጣ ከዛ ወጣ አለበለዚያ ማለት ነው ይዋጣልና አለበለዚያ ፖሊስ ጠራለህ አይደል? ሰላም አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ የኢምራን ፋሚሊዎች እንደምን አላችሁ? እንደምንስ ቆያችሁ? ረመዳንስ እንዴት ይዟችኋል? እኛ ደህና ነን አልሐምዱሊላህ ረቢል ዓለሚን ማለት ይዘናልና ተፋ በሉልኝ። እንዴት ናችሁ? ማለት አሁን ረመዳን ከበድላል ምንድነው ቶሎ መሄድ ይዟል። ግን በነገራችን ላይ ሳናቀው ማለት ነው የክርስቲያኑም የሙስሊሙም ጾም ነው አሁን አንድ ላይ እኩል ነው እንትን ያለው። ለሙስሊሙ ለክርስቲያኑ መልካም ጾም እንዲሆን እመኛለሁ። አላህ የሚያርግልን ለሁላችንም ማለት ነው። ዛሬ ለየት ባለ ቪዲዮ መጥቼላችኋለሁ። በጣም ለየት ባለ ቪዲዮ ማለት ነው። ምን መሰላችሁ? ይሳቅ የሚባል ልጅ አለ፣ ጓደኛዬ ነው። አንድ ላይ ነው እንትን ማለት ያዘው ፍራንክ ታረግ አስቤያለሁ። ልጅ ያው እንደዚህ አሁን ፍራንክ በማደርገው ነገር እንደዚህ የሚታሰብ ምናምን ልጅ አይደለም። ግን እኔ አሁን እሱ በቃ ብር እንደሰረቀ ምናምን በቃ በደንብ አድርጌ አፋጥጠዋለሁ። ምን እለዋለሁ? እስኪ ምን እንደባደቡ ከሆነ ምንም ምን ከሆነ እስኪ አንድ ላይ እናያለን ሁሉንም ነገር። ቤተሰቦች ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም ነው የማመሰግነው። ይሄን ቪዲዮ አንድ ላይ ሆነን የቤቱን ልጠብቀው እየመጣ ነው እሱ የሚሄድበት ቦታ ላይ ቪዲዮ ነገር ነው። እና ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። እስከሚመጣ ጠርቻው ነው በነገራችን ላይ እኔ የሚሄድበት ቦታ አላችሁ እኮ ያለው ቶሎ ብለህና ምናምን እንለውና ልክ እሱ ሲመጣ ነው በቃ ፕራንክ የማደርገው። ብር የት አለ ምናምን ብዬ ነው እንትን የምለው። የሚፈጠረውን አንድ ላይ ሆናችሁ ታዩታላችሁ። ቅድመ መንገር አልችልም ከበድ ያለም ፕራንክ ስለሆነ ማለት ነው። እና አንድ ላይ ነው ተከተሉ። የቤት ገብቼ ተቀምጬ ምናምን ላገኘው ልክ እንደ ቸኮልኩ ምናምን መስዬ ማለት ነው። አሁን እሱ እየመጣ ነው እዚሁ አቅራቢያ አካባቢ ነው ደርሻለሁ ብሎኛል። እና ነው አንድ ላይ ሆነን እናየዋለን ሁሉንም ነገር። ቤተሰቦች ፏ እያላችሁ ይሄን ቪዲዮ ተመልከቱት። እና ቤተሰቦች ስለነገሩ ብራችሁ አንድ ላይ ሆነን እንዲህ ሁሉ ነገር በጣም ያበለቅላል ነው። ይሄ እንትን እንዳያመጣ በደንብ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ዩቲዩብ ቪዲዮ ሌትስ ጎ እየመጣ ነው እሱ። አሁን ሰው ቤት ደርሰናል። እየገባው ነው እሱም እየደረሰ ነው። ቶሎ ገብቼ ምናምን በቃ እንደ ቸኮልኩ ነገር ነው እየጠበቀው ነው። በደንብ አድርጌ አስበረግገዋለሁ። ቤታችንን ልደውልለት ነው ትንሽ ቆይታ ነው። ሄሎ ቆየስ በቃ ደርሻለሁ ብሎኛል። ቤተሰቦች ይምጣና ለእናያለን።
ይሄ ምን ተረስ ነው እዚህ የሚቀመጠው? ምንድን ነው? ቆይ እዚህ ድረስ ምን ጀነበር ነው? እኔ ናካከለ ለዚህ ነው ያለው። 5000 ብር እዚህ ነበር ያለው። እኔ መስከረም ተከራ ነው እዚህ ዘርጋ ነው ያለው። አረፈክ እና ምንድን ነው ያልከኝ? እየሰራን እንትን እንዴት ነገር የመረጃ እኔ አንተ በዛ አይነት ነገር አልጠረጥርም አይደለም ግን ማለት የሆነ ነገር ሳትናገር ለምን ሁሉ ወጣ ያልኩ ነበር ግን ነበር ያለሁት እና አጣን ብሎ ፈልግ ነው ተቀመጡ እና ወደፊት ከፈጀው ያማል ከሰበላሽ እንዴት ያደርግ ይተስከለፈ እሺ አስተማማው ነገር እኔ ቸግሮኛል ብትል የሚሰጣል እኔና ታውን እዚህ ነው ማለት ከጀመረ ሲጀምር ገና አንድ ሳምንታችን አይደል እንዴ አንተ ነገር የተከተለከኝ ነው ማስተሰረተረበት ምክንያት ምንድነው አንተ ሰው አይደል እንዴ እኔ እኮ ልንገር መጀመሪያው ነገር ያለው እኔ በዛ አይነት ነገር አልጠረጥርህም ነበር ግን ከያና ጋር ሌላው እንትን ምን ይላል እና እኔ ማቆም ነገር ሲጀምር እንደዚህ ታውቃው 5000 ብር ነው 5000 ብር ነገር ነው አይገኝም እና የመጣው ነው ተከታተል ስራው እየመጣው አትመጣው ተከታተል እና እኔ ታሽኩ እንደዚህ ተቀመጡ ብር ነው ያለው ብር ተቀመጡ እዚህ ጋር ነው ያስቀመጡት ማን ይገባል ማን ይገባል እሱ አላውቅም አቁግሽ እኔ ስለዛ ነገር ፈልገው ለዘዘ ፈልጋ ዘረሰ ጉዳይ እኔ ነው የራሱ ጉዳይ እንትን እንኳን ወንድም እንኳን ወይ 5000 ብር ነው የተፈቀደ አረጋክ ተተብዞ ማረም ተው አታላለው እኔ ፖሊስ እየመጣ ነው ሰማ ያ ታታቂ መዳት ግዜ ተናገረ አራታው ለሳሱ አሁን ነው ለዛው እኔ ፖሊስ አረ በጣም ገረመ እኔ እኮ ማላገም ወንድሜ ነው ልልኮኝ እና እኮ ገና ክፍለ ሀገር መጥቼ እኮ አንተ ጋር እንትን እያልኩ አይደል ብሎ ነው እሺ እዚህ ከነካከለ ላኖር ካለ የሚመጣ ካለ ነገረኛ የለም አልከኝ አይደል እንዴ ማን ያነሳው አረ ይገብራል ተስ አረ ተወደ ሰው እኔ የምር ባክራስ ደህና ይፈልግ ነበር የምር ነው እኔ በድንጋይ መታለሁ አሁን እናንተ አይደል እኔ ለማናደርሰን እንዴት ማትፈጠሩኝ አሁን እሺ ከደበቅ በታውና አምጣ ፈልግ አይገበኝ እኔ ምንም የለከው ወደ ለገምታ ማለት ማናነሱ እኔ ጋር ማናነሱ እሺ ማናነሱ እኔ ነገሩ ከሰውነት ከደረሰ አፈለው እንደ ያላቅም ምንድነው ምትራው ሰው የለም የሆነ የሚያስረዳህ አይገባም እንደዛ ያከን እና ምንድነው ያንተው ተናግረው ብሩን እዚህ ዳርዳር ማስቀመጤን እርግጠኛ ነኝ የምትቆጥረው ይሄ ካታስ ንቀበል ያንተስ ነው አይደል እንዴ የሚቀበል እሺ የትገባ ካይናካተዘ ሌላ ምኖር የለም ብሩን ደግሞ አሁን አስቸፈለጉት አስቸፈለግ አሁን ቸፈለግ ነው ብሩን ይዘመሰራው ለሰራለ በቃ የሆነ ነገር ሲሰና በቃ መንበላ የራስ ብር ነው የምታመጣው የራስ ብር ታመጣለህ አንተ ነው የራስ መስጠት የራስ ብር ነው 5000 ብር ነው አሁን አንተ በቃ እንደዚህ ትላለህ ብር ሲገኝ ነበር እኮ ወንድም ታመጣ በቃ ብር ታመጣለህ ብር ከገበረ ስብራበት ለሰው ተሰጥቶ ማለት ተበድረን ለበድረን አያገባም ስለዚህ እኔ ብቻ እኔ አይወዘም እንዳነከኝ ነገር ብዙ ቤት ከማን ነው የነካተለ በተረጋጋ ነገር ልንገርህ እስካሁን ድረስ ተማሙቀናል በቃ አሁን ግልጽና እንቅጩ ነው ነገር በሩን ከፍቼ ፖሊስ ነው ማመጣ 5000 ብር ነው አሁን ዝም ብለህ አደም ሌላ ወሬ አዛት እንትን አትበልብኝ ታላቅ ነው ታላቅ ሰው ነው እስካሁን ድረስ በፍቅር እንደዚህ ማውራት ያስቁ ማለት ነው እንጂ እኔ አላጣላስ ምን ዴንጋስ ከመምጣት ይችላል ምን ማረም በጣም ያስገርምኝ እንደዚህ አልነበረም አይደለም ከምን መጥቶ ነው እንደዚህ የምትለኝ ምን ማለት ነው ቆይ ወዝ ብሬን አስቀምጫለሁ አይደል እንዴ ነገር ነው ሌላ ነገር ምንም አልፈልግም ብሬን ካነሳበት ሲጀምር አሁን
ጠዋት ከደረሰ ራሱ ጠዋት አካባቢ ላይ ያመጣው ልብስ ማለት ነው። እሺ ከየት አመጣው ያ ልብስ? ከየት ገዛው? ከየት አመጣው? ከየት አመጣው? ምን ስራ ጀምራ ማለት ነው? አሁን እኔ ለሰላው ከፈለክበት ጊዜ አንተ ደናቂ ጉድ ምን ነገር አይደለም ማለት በቃ እኔ እኮ ያልኩህ ነው። ለምን ጊዜ እናንተ አሁን እንትን ማለት የለብንም። አዳምጠኝ። አሁን ዝም ብለህ ሌላውን ተወው። እሺ አንስተኸዋል፣ ይሄንን እሺ አንስተኸዋል፣ ብሩን አንስተኸዋል። በቃ ብሬን አምጥ። ያው አለበለዚያ በዚህ ምን ማለት በዚህ መታረም አዎ መታረም መታረም ምንድነው አንተ ምናምን ትላለህ? ከፈለክ እንትን ምንድነው እና ከፈለ ይወቅላል ሁሉም ይወቅል ምን አይነት ሰው ተሻለ አወጣ ብሬን ሲያሳመጣ ከዛ አለበለዚያ ማለት ነው ይዋጣልና አለበለዚያ ፖሊስ ይጠራል አይደል? አሁን ብሬን መሰለኝ ፖሊስ በቃ ነገ አይደል? አንተ ደው በዚህ ቆይ ችግሩኛ ነው ለምን ይችላል? እኔ በዚህ አይነት ነገር ሁላ አዘረጠው ነበር። እኔ አንተ ብዙ ቦታ ተከራከረ መስስና እንገናኛለን ተዋውቀና ይሄን ያክል እንደዚህ ክፉ ሷም እንደዚህ እኔ ነገር ካገሬ ዘናን ያንተ ብር ነው ካሰውኝ ነው እንደዚህ የምታደርገው ካገሬ ዘናን እኔ አንተ ጋር መጣላት ካለብኝ በዚህ ሊጣላ ይችላል። ለገና ማለት ይችላል። ያን ማድረግ አልፈልግም። እኔ ወንድ ልጅ አሁን ያገባኝ ብር እኔ ትንሽ ወንድ ልጅ ነኝ። እዛ ነው እኔ አንተካው የወንድ የሆነ ማስቀየስ ምናምን በጣም አናደደኝ። እኔ ካምባራ እዚህ ቤት ይሳ አይደለም እሺ ፍራንክ ለመስራት ስለፈለኩ ነው ነግሬያቸዋለሁ መጀመሪያ ላይ የመደረክ ስታይል ይከተላል የምረኔ አይ በጣም የምወደው ጓደኛዬ ግን እና ቤተሰቦች እንደምታየው እና እንዋደዳለን። የሌለ ፍራንክ አድርጌዋለሁ ዛሬ ግን የምር ማለት ነው የምር እውነት መስሎኝ በጣም ተናድጃለሁ። ታያችሁ የምር እንግዲህ ምን ታርግ ያዘው በቃው ሰው የምር ሰው እኔ በጣም ይከታተላል እና ፍራንክ ተደርጓል። በጣም ይሁን ተናግሬያለሁ ማለት ይሁን ታናሽ ወንድሜ ነው በጣም የምወደው። እኔ ግን የምር ቤተሰቦች ለዚህ እስካሁን ድረስ ካሁን ደረገም የደረጋ አንደምራን ወጥቶ እንደዚህ ያጋጣኝ ለራሱ የሚመታኝ ምናምን እየመሰለ ነበር። ወላሂ ነው ማለት በቃ ይብረት ካሱኛው በጣም ማለት ነው። አይ ስለምወድ እኔ የምወደው ሰው እንደዚህ ማለት ያንተ ቤተሰቦች ሰላም ናቸው። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። ግን አብረን ሁሉን ነገር ሲደርስ እኔ ሳልቼ ነው የማብለው አይደል? እንደዚህ አደረገሙትም እንደዚህ ቢላችሁ የታባች ይላል ምናምን ነው የምትሉት። በጣም ተጋሽ ልጅ ነው
እና እናመሰግናለን ቤተሰቦች። እሱም ዩቲዩብ አለው እየገባችሁ ይሳቅ ዩቲዩብ ብላችሁ ሰርች አድርጉና ይመጣላችኋል። ሰብስክራይብ አድርጉለት፣ ሼር አድርጉለት፣ ተባበሩ። እኔንም እንደዛው ላይክ ሼር አድርጉ። በጣም ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።